ስንቶቻችንን የእግዚአብሔርን ምሕረትና ቸርነት የእግዚአብሔርን መልካምነት ደግነቱን ርህራዩን ታምራቱን አባትነቱን ያደረገልንን ነገር ያሰብን እያየን ባለንበት ቦታ ሆነን ምናመሰግን ስንቶቻችንን? እኛ ሳናውቅ እግዚአብሔር ለእኛ ብዙ ነገር አድርጎልናል። በህይወታችን በኑሯችን በመውጣት መግባታችን በተለያየ ነገራችን ላይ እግዚአብሔር ጣልቃ ገብቶ እግዚአብሔር እያገዘን እየረዳን አቅም እየሆነ ለዚህ አብቅቶናል። እግዚአብሔር ይመስገን፣ እግዚአብሔር ይባረክ፣ ለዘላለም የተባረከ ይሁን። በየትኛውም አቅጣጫ ሁሉ እግዚአብሔርን ከማመስገን ወዳላ አትበሉ። እግዚአብሔር ይመስገን። እንዲሁም በጤናችን ታውከን ግራ ተጋብተን ተጨንቀን ሳለ እግዚአብሔር እየፈወሰ እየታደገን ለዚህ በቅተናል። ስሙ ይባረክ፣ ከፍ ይበል።